ሰላም እንዴት ናችሁ? የራሴስ ፊክስ ተማሪዎች ዛሬ ደግሞ በአዲስ ቪዲዮ በአዲስ ክላስ ተመልሰን መጥተናል። በዛሬው ክላሳችን ደግሞ ስለ ፌር ቫልዩ ጋፕ የምናይ ይሆናል። ፌር ቫልዩ ጋፕ ማለት ምን ማለት ነው? ፌር ቫልዩ ጋፕ እንዴት አርተን ቻርት ላይ መመልከት እንችላለን የሚለው አጠር ያለች ኮንሰፕት ዛሬ አብረን የምንመለከት ይሆናል። ማስታወሻ ደብተር መያዝ እንዳረሱ ብዙም ወሬ ያላብዛባችሁ ቀጥታ ወደ ክላስ እንላለን። ላይ እንዳልኳችሁ ዛሬ የምናየው ስለ ፌር ቫልዩ ጋፕ ይሆናል። ፌር ቫልዩ ጋፕ እስከዛሬ ካየናቸው በጣም ቀላል ያለና አጠር ያለች ኮንሰፕት ናት። እሷን ደግሞ ዛሬ አብረን የምንማር ይሆናል። መጀመሪያ በቅድሚያ ላይ በፓተርን እናየውና ከዛ ደግሞ ከዚህ ቀድሞ ቻርት ላይ ገብተን ኤግዛምፕሎችን እየፈለግን የምናይ ይሆናል ማለት ነው። ፌር ቫልዩ ጋፕ ማለት ፓተርን ላይ ስንመለከተው በፓተርን እንደዚህ አይነት ነገር ነው። ቀለል እንዲላችሁ ላስረዳችሁ። የባለፈው ክላሳችን ጋር ለምሳሌ ተያያዥነት አለው። ዳውን ትሬንድ ላይ ለምሳሌ አንድ ማርኬት ከሆነ ቦታ ተነስቶ ወደ ሆነ ቦታ ሲሄድ የሆነ ያክል ይወርዳል። ከዛ ይቺ የወረደችውን ዋጋውን ለማረጋጋት ሲል ምን ያደርጋሉ? ድጋሚ ያወጡታል ብለን ነበር። እቺ ወደ ላይ የምትወጣው ፓርት ኮሬክሽን ትባላለች። እቺ ከዚህ ተነስቶ ወደዚህ ወረደ፣ ከዛች ወደ ላይ የወጣችበት ፓርት ኮሬክሽን ትባላለች። ምንድነው ማርኬት ከዚህ ተነስቶ ወደዚህ ሲወርድ በጣም እንደምትት አግሬሲቭ ሆኖ በጣም ቀጥ ብሎ ነው አይደል የወረደው። ማርኬት ደግሞ ሲወርድ በእንደዚህ አይነት መልኩ ከአንድ ቦታ ተነስቶ ወደ አንድ ቦታ ሲወርድ ማርኬቱን በጣም አፌክት ያደርገዋል፣ ዋጋው በጣም እየወረደ ስለሆነ ማለት ነው። ከዛ ይሄ የወረደበት ፓርት እንትን አይደለም፣ ፌር አይደለም። በቃ በተገቢው መልኩ ስላልወረደ ፌር አይደለም። ያንን ፌር ለማድረግ ለኮሬክሽን ተብሎ ወደ ላይ ይወጣል ማለት ነው። ኮሬክሽን ትባላለች ማለት ነው። ይሄኛው የወረደበት ፓርቱ በጣም አግሬሲቭ ነው፣ በጣም የወረደበት ፓርት ይሄ በተገቢው መልኩ አልወረደም። ማርኬት እንደዚህ ሲወርድ ማርኬቱን አፌክት ያደርገዋል፣ ገበያውን ይጎዳዋል። ስለዚህ የወረደውን ኮሬክሽን ለመስጠት ወይም ዋጋውን ለማረጋጋት ይወጣል። ስለዚህ ይሄኛው የወረደበት ጋፑ ይሄ የወረደበት እንትኑ ፌር አይደለም። ስለዚህ ይሄን የወረደውን ፌር ለማድረግ ሲባል ድጋሚ ወደ ላይ ይወጣል ማለት ነው። ከዛ ድጋሚ ይወርዳል። ከዛ ይሄንን ባላንስ ለማድረግ ወደ ላይ ይወጣል፣ ድጋሚ ይወርዳል፣ ባላንስ ለማድረግ ይወርዳል። ይሄኛው ፌር ቫልዩ ጋፕ ወይም ኢምባላንስ ነው የሚባለው በሌላ ስሙ። ፌር ቫልዩ ጋፕም ኢምባላንስም እያልን መጠቀም እንችላለን። እነዚህ ፌር ቫልዩ ጋፖች ሁሉ የሚፈጠሩት ምንድነው? እነዚህ አግሬሲቭ ሆኖ በሚወርድበት ሰዓት ላይ ክሬት የሚደረግ ፓተርን ነው። ሲወርድም ሊሆን ይችላል፣ ሲወጣም ሊሆን ይችላል። በሁለቱም መልኩ መጠቀም እንችላለን። ስለዚህ ይሄ ኢምባላንስ ነው። እዚህ ጋር በሚወርድበት ሰዓት ላይ እችኛዋ ፓርት ለምሳሌ የቱ ጋር ነው ሁሌ የምናገኛቸው? እዚህ ጋር ሊኖራል። በጣም አግሬሲቭ ሆኖ የወረደበት ፓርት ላይ አለ አይደል? እዚህ ፓርት ላይ ነው የሚኖሩት ሁሌ። ማርኬት በጣም አግሬሲቭ ሆኖ በሚወርድበት ሰዓት ላይ በሚወጣበት ሰዓት ላይም በዛው ልክ ነው። አሁን እያየን ያለ ነው በዳውን ትሬንድ ላይ ስለሆነ ነው። በአፕ ትሬንድ ላይ ማርሳችሁ ማየት ትችላላችሁ። እዚህ ጋር ነው አግሬሲቭ ሆኖ በሚወርድበት ሰዓት ላይ ማርኬት ምን ይሆናል? ባላንስ እያደረገ አይደለም የሚሄደው። ማርኬቱ ቀጥ ብሎ ስለሆነ የሚወርደው ባላንስ አይደለም። በቃ ቀጥሎ እየወረደ ስለሆነ ማርኬቱን የጎዳው ባላንስ እያደረገ አይደለም ይሄደ ያለው። ስለዚህ ይሄን ባላንስ ያልሆነውን ኢምባላንስ ለማድረግ ይመለሳል። ማርኬት ሲመለስ ምንድነው የሚባለው? ባላንስ ያልነበረውን ኢምባላንስ ሲያደርግ እዚህ አካባቢ ያለው ፓተርን ምን ይባላል? ፌር ቫልዩ ጋፕ ይባላል ወይም ኢምባላንስ። ስለዚህ ፌር ቫልዩ ጋፕ ማለት ይሄ ነው ባጭሩ። ፌር ቫልዩ ጋፕ ማለት ስናየው የሶስት ካንድሎች ጥምር ነው። እዚህ ጋር እንደምትመለከቱት እችኛውን እንደ ኤግዛምፕል ነው ታዋት ማርኬቱ ሙቭመንት ለማሳየት ነው። ፌር ቫልዩ ጋፕ ማለት በዚህ በሶስት ካንድሎች መካከል የሚፈጠረው ጋፕ ነው። ቀለሙ ማተር አያደርግም። እሺ የተለያየ ቀለም ሊሆን ይችላል፣ ችግር የለውም። ለምሳሌ ያክል ይሄኛውን ቀይ ያደርግነው ሁለቱን አረንጓዴ ያደርግናቸው ኖርማል ነው። እናንተ ጋር የተለያየ ቀለም ሊሆን ይችላል፣ ችግር የለውም። እሺ ቀለሙ ማተር አያደርግም። አሁን ፌር ቫልዩ ጋፕ ስናይ ለምሳሌ ካንድል ስቲኮች ላይ እንዴት አድርገን ነው ፓተሩን መለየት የምንችለው ስንል ፌር ቫልዩ ጋፕ ላይ የምንወስደው በሶስት ካንድሎች መካከል ያለው ጋፕ ነው ብያቸዋለሁ። የዚህ የመጀመሪያው ካንድል እና ሶስተኛው ካንድል መካከል ያለ ጋፕ ይታያቸዋል አይደል? ይሄ የመጀመሪያው ካንድል ነው። ሁሌም እናደርጋለን የመጀመሪያውን ካንድል ዊክ እንወስዳለን። ይሄ የመጨረሻው ሎዋን ፕራይስ አለች አይደል? ዊኳ እቺ ወጣ ያለችው ፓርት እቺ ዊኳ እሷ ነው ሁሌም የምንወስደው። ከዛ በኋላ ምን እናደርጋለን? ሁለተኛውን ካንድል አልፈን ሶስተኛው ካንድል ላይ ሃይ ነው የምንወስደው። የሃዩን ዊክ ደግሞ እንወስዳለን። ብንመለከት የዚህ የመጀመሪያው ካንድል ሎው ዊክ እና የሶስተኛው ካንድል ሃይ ዊክ
መሀል ክፍተት አለ። አይታችሁታል አይደል? እዚህና እዚህ መሀል ማለት ነው። እዚህች መሀል ብትመለከቱት ምን አለ? ጋፕ አለው አይደል? አያችሁት? መሀሉ ላይ ክፍተት አለው። ይሄኛው ዊክ እና ይሄኛው አልተነካኩም። ይሄ የመጀመሪያው ካንድል ሎ እና የመጨረሻው ሶስተኛው ካንድል ሃይ መሀላቸው ጋፕ አላቸው፣ አልተነካኩም። ይሄኛው ነው ፌር ቫልዩ ጋፕ ብለን የምንወስደው። ወደ ላይም በሚወጣበት ሰዓት ላይ በአፕ ትሬንድም እንደዚሁ ነው፣ በዳውን ትሬንድም ተመሳሳይ ነው፣ ልዩነት የላቸውም። እንዳትረሱ። ሁሌ የምንወስደው ምንድነው የመጀመሪያውን ካንድል ሎው እና የመጨረሻውን ካንድል ሃይ ፓርት ነው የምንወስደው፣ ማለት ሃይ ዊኩን ነው የምንወስደው። ከዛም ምንድነው የትኛውን ፌር ቫልዩ ጋፕ የሚባለው ሁለቱ ካንድሎች መካከል ያለው ጋፕ ነው ማለት ነው። ስለዚህ ጋር ብንመለከት ማርኬቱ ከላይ መጥቶ እየወረደ ነበረ፣ ከዚህ ተነስቶ እየተንቀሳቀሰ ነበር፣ እየወረደ ነበረ። ከዚህ ጋር ከደረሰ በኋላ ምን አድርጋ አግሬሲቭ ሆኖ በጣም ወረደ እዚህ ድረስ። በሚወርድበት ሳለ ምን ያውቃል? ይሄ ቦታ ኢምባላንስ ነው። ማርኬት ከመጠን በላይ ስለወረደ ባላንስ አይደለም። ስለዚህ ኢምባላንስ ነው የሚባለው። እዚህ ኢምባላንስ በሚፈጠርበት ቦታ ላይ እንደምታዩት ከዚህ እስከዚህ በጣም ካንድሉ ራሱ ረጅም ነው። ይሄኛው እዚህ መሀል ያለው ጋፕ ነው ፌር ቫልዩ ጋፕ ብለን የምንወስደው። ይሄኛውን ፓርት ነው ፌር ቫልዩ ጋፕ ብለን የምንወስደው። እስቲ ለምሳሌ ቻርት ላይ ገብተን ነው ቀለል እንዲላችሁ። አሁን ያለነው የዩአርኤስዲ የ50 ሚኒት ታይም ፍሬም ላይ ያለነው። እዚህ ፌር ቫልዩ ጋፕ ማለት በቀላሉ ላሳያችሁ። እናንተ ኖርማል አንዱ ቻርት ላይ ገብታችሁ መመልከት ትችላላችሁ። ለምሳሌ እዚህ ጋር ብንመለከት ምን አለ? ማርኬት በጣም አግሬሲቭ ሆኖ ወርዷል። እዚህ ጋር ብትመለከቱት ከዚህ ተነስቶ እዚህ እስኪደርስ ድረስ በጣም አግሬሲቭ ሆኖ ወርዶ ነበረ። ይሄንን ፓርት እንለዋለን ኢምባላንስ እንለዋለን፣ ምክንያቱም ማርኬት ባላንስ አላደረገም። እዚህ ብንመለከት እዚህ ጋር ብዙ ፌር ቫልዩ ጋፖች አሉ። ፌር ቫልዩ ጋፕ ስንል የትኛውን ነው ብለናል? በሶስት ካንድሎች መካከል የሚፈጠር ፓተርን ነው። የመጀመሪያው ካንድል ሎውን እንወስዳለን። ያው የመጀመሪያው ካንድል ሎ እችኛው ናት ዊኳ ማለት ነው። እችኛው ሎ እንወስዳለን። ከዛ ሁለተኛው ካንድል ይሆንና ሶስተኛው ካንድል ይሆን፣ የሶስተኛውን ካንድል ደግሞ ሃይ እንወስዳለን። ፌር ቫልዩ ጋፕ የሚባለው ይሄኛው ነው። መሀላቸው ላይ ብናይ ጋፕ አለ አይደል? ይሄኛው ካንድል የጥቁሩ ይሄ የሚታያቸው ጥቁሩ የዚህኛው ሎ እና የዚህኛው ሃይ አልተነካኩም። መሀላቸው ላይ ጋፕ አለ። የሚታያችሁ ከሆነ መሀላቸው ላይ ክፍተት አለ። ይሄንን ክፍተት ነው ፌር ቫልዩ ጋፕ ብለን የምንወስደው። ዝቅ አድርገን ብንመለከት እዚህ ጋርም ሌላ ፌር ቫልዩ ጋፕ አለ። ያው የዚህኛው ካንድል 1 2 3 የዛኛውን ሃይ እና የዚህኛውን ሎ እንወስዳለን። አሁንም ብንመለከት እዚህ ጋር ሌላ ፌር ቫልዩ ጋፕ አለ። የዚህኛውን ሎ እና የዚህኛውን ሃይ ዊክ ወስደን ፌር ቫልዩ ጋፕ እናወጣለን ማለት ነው። ለምሳሌ በሚወጣ ላይ ደግሞ ይሄው ለምሳሌ 1 2 3 ታያችኋል። አግሬሲቭ ሆኖ ወጥቷል። እዚህ ጋር ማርኬት ከዚህ ተነስቶ እዚህ ሲሄድ አግሬሲቭ ሆኖ ነው አይደል የወጣው። ስለዚህ እዚህ ጋር ኢምባላንስ አለ። ስለዚህ ፌር ቫልዩ ጋፕ እዚህ ጋር ብንፈልግ ይኖራል። ይኸው አንድ እቺ ጥቁሯ እንዳለች፣ ሁለተኛው አረንጓዴ፣ 3 ስለዚህ የዚህኛውን ደግሞ ሃይና የዚህኛውን ሎ እንወስዳለን ማለት ነው። በአፕ ላይ ሲሆን ደግሞ ወደ ላይ በሚወጣ ደግሞ ሃይና ሎውን ነው የምንወስደው ማለት ነው። በዛኛው ደግሞ ሎውን እና ሃይውን ነው እንመልከት። እዚህ ጋርም ሌላ አለ። ለምሳሌ አሁን እዚህ ጋር ላሳያችሁ 1 2 3 አለ አይደል? ይሄን ፓርት ብንወስደው ይሄኛው ፌር ቫልዩ ጋፕ መሆን ይችላል ማለት ነው። በሶስቱ ካንድሎች መካከል ያለው ጋፕ ነው ፌር ቫልዩ ጋፕ ብለን የምንወስደው። እዚህ ሁሌ መርሳት የሌለባችሁ መሀላቸው ላይ ጋፕ መኖሩን ነው ቼክ ማድረግ ያለባችሁ። የመጀመሪያው ካንድል እና ሶስተኛው ካንድል መሀላቸው ላይ ጋፕ ሊኖረው ይገባል ግዴታ። አሁንም ዝቅ አድርገን ብንመለከት ሙሉ ማርኬቱ በፌር ቫልዩ ጋፕ የተሞላ ነው። ገብታችሁ ቼክ ማድረግ ትችላላችሁ። ይኸው እዚህ ጋር የምንመለከት አንድ ፌር ቫልዩ ጋፕ አለ። አንደኛው ካንድል እቹትና ሁለተኛው ካንድል እዚህ ጋር አለ፣ ሶስተኛው ካንድል እዚህ ጋር አለ። ያው የዚህኛውን ሃይና የዚህኛውን ሎ ዊክ ወሰደን ፌር ቫልዩ ጋፕ አደረግነው ማለት ነው። እዚህ ጋር ብንመለከት ምን አለ? አንድ ካንድል እዚህ ጋር አለ፣ የአረንጓዴ አያችሁት። ሁለተኛ ካንድል እዚህ ጋር ጥቁር አለ፣ ሶስተኛ እዚህ ጋር አረንጓዴ አለ። ይኸው ይሄኛውንም ፌር ቫልዩ ጋፕ ብለን እንደዚህ መውሰድ እንችላለን ማለት ነው። ይኸው እዚህ ጋር ብንመለከት አረንጓዴው አንድ አለ፣ ሁለተኛው ጥቁር፣ ሶስተኛው አረንጓዴ ብንመለከት ምን አለ? መሀላቸው ላይ ጋፕ አለ አይደል? እዚህ የዚህኛውን ሎ እና የዚህኛውን ሃይ እንወስዳለን ማለት ነው። ይሄንን ፌር ቫልዩ ጋፕ እንለዋለን። ያው እዚህ ጋር ብንመለከት የዚህኛውን ሃይና የዚህኛውን ሎ እንወስዳለን ማለት ነው። መሀላቸው ላይ ጋፕ አለ። ይሄንን ፌር ቫልዩ ጋፕ እንለዋለን። ያው እዚህ ጋርም ሌላ ፌር ቫልዩ ጋፕ አለ። ይሄንን ፌር ቫልዩ ጋፕ እንወስዳለን።
ማርኬቱ እንዳለ በፌር ቫልዩ ጋፕ የተሞላ ነው። ፌር ቫልዩ ጋፕ ቀለል ያለች ኮንሰፕት ናት። ያው ባለፈው እንዳልኳችሁ መጀመሪያ አካባቢ ስንጀምር አሁን የምንወስዳቸው ክላሶች በጣም አነስ ያሉ ናቸው። አፕ ትሬንድን አየን፣ ዳውን ትሬንድን አየን፣ ብሬክ ኦፍ ስትራክቸርን አየን፣ ማርኬት ስትራክቸር ሽፍት፣ ዛሬ ደግሞ ስለ ፌር ቫልዩ ጋፕ አየን። እንዳለ ሙሉ የምናያቸው ክላሶች አነስ ያሉና ቀለል ያሉ ናቸው። ግን ወደ መጨረሻ አካባቢ ስንደርስ ምናርጋል አንድ ላይ ያያያዝናቸው እንመጣለን። የዛኔ ሞር በደንብ ትረዱታላችሁ ስለ ስትራቴጂው እና ማርኬት ስትራክቸር ሽፍት ብቻውን ምንም አያደርግም። ብሬክ ኦፍ ስትራክቸር ብቻውን ምንም ጥቅም የለውም። ፌር ቫልዩ ጋፕን ብቻውን ምንም ጥቅም የለውም። ግን ሶስቱን አንድ ላይ ያደረገን ሌሎቹንም አንድ ላይ ያደረገን ፋይናሊ መጨረሻ ላይ አንድ ላይ ሀሪፍ ነገር እንወስድበታለን። ለዛ ነውና ቀለል ብሎ ስታዩት ይሄን ነው እንደምንማረው ብላችሁ እንዳታጣጥሉት ለማለት ያክል ነውና ብንመለከተው እዚህ ጋር ሌላም ፌር ቫልዩ ጋፕ አለ። አያችሁ 1 2 3 ቃቺ ነው። ቀላል ናት። ፌር ቫልዩ ጋፕ 3 ካንድሎችን ትፈልጋላችሁ። ከዛ የመጀመሪያውን ሃይና የሶስተኛውን ሎ ወይም የሶስተኛውን ሃይና የመጀመሪያውን ሎ ያረጋችሁ በሮድ ላይም ወርታችን በወረደው እየተመለከታችሁ 3 ካንድሎች መካከል ያለውን ጋፕ እየፈለጋችሁ ማውጣት ነው። እና በጣም ቀለል ያለ ነው የዛሬው ክላሳችን። ይሄን ይመስል ነበረ ፌር ቫልዩ ጋፕ። በአሁኑ ደግሞ አሳይመንታችን ምንድነው የሚሆነው? 5 ፌር ቫልዩ ጋፕ ትልኩልኛላችሁ ማለት ነው። ወደ ላይ ከሚወጣ 5 ወርታች ከሚወርድ 5 ማለት ነው። ለምሳሌ ብንመለከት እዚህ ጋር ወደ ላይ ከሚወጣ ይሄው አንድ እዚህ ጋር አለ 2 3 4 እዚህ ጋር ወርታች ከሚወርድ 1 2 ልክ እንደዚህ አይነት ወደ ላይም ከሚወጣ 5 ወርታችም እየወረደ ካለ 5 እያደረጋችሁ ትልኩልኛላችሁ ማለት ነው። 10 ስክሪንሻት ማለት ነው። የዛሬው አሳይመንታችን ይሄን ነው። ቀለል ያለ ስለሆነ ነው 5 አድርጌው 10 ላኩልኝ አልኳችሁ። ከሌሎቹ ቀለል ያለ ነው። ከዛ ለኔ ከላካችሁልኝ በኋላ ሁሌም እንደምላችሁ በራሳችሁ ፕራክቲስ አድርጎ እየገባችሁ በደንብ እንድትረዱትና በደንብ እንዲገባችሁ ቶሎ ለመያዝ ያክል በደንብ እየገባችሁ ፕራክቲስ አድርጉ። ኖት መያዝ እንዳረሱ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ክላስ፣ መልካም አሳይመንት ይሁንላችሁ። ፒስ